የአይምሮ ፕሮግራሚንግ ድብቁ አይምሮ ወይም ሰብኮንሽስ ማይንድ ቀልድ አያውቅም፣ ስላቅ አይገባውም። መመሪያዎችና ቀጥተኛ ትዕዛዞችን ብቻ ነው የሚያውቀው። ለምሳሌ አንተ እኔ እኮ ደደብ ነኝ፣ ያው ማትስ ሁሌም አይገባኝም ብለህ በቀልድ ብትናገር ንዑስ ሕሊና ወይም ሰብኮንሽስ ማይንድ መረጃውን ይመዘግባል። አሃ እኛ ደደብ ነን፣ መመሪያው ምን ይላል? ትምህርት አይገባንም። ከሰጠኸው አዋጅ ጋር ለመስማማት በሚቀጥለው ጊዜ ቀላሉን ነገር እንኳን ግራ እንዲገባህ ያደርጋል፣ ወይም ምንም እንዳይገባህ ያደርጋል። እኔ እንዲህ ነኝ ስትል መጠንቀቅ አለብህ። ለራስህ መጥፎ ስም አትስጥ። በምንም አይነት ሁኔታ ውስጥ ብትሆን መሆን የማትፈልገውን ነገር እኔ እንደዚህ ነኝ አትበል። እኔ ድሃ ነኝ፣ እኔ አርጅቻለሁ፣ እኔ ዝርክርክ ነኝ፣ እኔ ፈሪ ነኝ፣ እኔ ምስኪን ነኝ ማለት የተከለከለ ነው። መጀመሪያ ላይ ውሸት ቢመስልህም እንኳን ቀይረው። ሀብትን በመፍጠር ሂደት ላይ ነኝ፣ ብዙ ጉልበት አለኝ፣ ትኩረት ማድረግ እየተማርኩ ነው፣ በጥሩ መንገድ እኮ ሳጠና ይገባኛል በል። ሙልጭ ያለ ውሸት ለራስህ አትዋሽ። 5 ሳንቲም ሳይኖርህ እኔ እኮ ሚሊዮነር ነኝ አትበል። ንቃተ ህሊና ወይም ኮንሽስ ማይንድ ውሸት ስለሆነ ውድቅ ያደርገዋል። በቃላት የአይምሮህን በር አትዝጋ። በሩ የሚዘጋው ለምሳሌ ገንዘብ የለኝም ስትል ነው። ከሱ ይልቅ ግን በሩን የሚከፍተው አዳዲስ የገቢ ምንጮች እያፈላለኩ ነው በል። ሁሌም ለራስህ የምትገባውን ቃል ደግሞ ጠብቅ፣ ታማኝ ሁን። ለምሳሌ 11 ሰዓት ነገ እነሳለሁ በጠዋት ብለህ ተኝተህ ብታረፍድ የገዛ ቃልህን አጠፍክ። ስለዚህ ድብቁ አይምሮ ይታዘብሃል። ሰብኮንሽስ ማይንድ ነገ ስፖርት ሰራለሁ ብለህ ካልሰራ አሁንም ሰብኮንሽስ ማይንድ ቃልህ ዋጋ እንደሌለው፣ ታማኝ እንዳልሆንክ እያስተማርከው ነው። ድምፅህ ጫጫታ እንጂ ህግ እንዳልሆነ እየነገርከው ነው። ከዛ አንድ ቀን ህይወት ቀያሪ ዓላማ ይዘህ ስትነሳ ድብቁ አይምሮ ይስቅብሃል። ሀብታም ልሆን ነው ወይም ደግሞ ለውጥ ጀምራለሁ ስትል ንዑስ ሕሊና ሰብኮንሽስ ማይንድ ይቀልድብሃል። ልክ 11 ሰዓት እንደተነሳኸው ማለት ነው አይደል? ስፖርት እንደሰራኸው ብሎ ሙድ ይዝብሃል። ቃልህን አያምንም። ዓላማ ኃይል አይኖረውም፣ ምንም ነገር አይፈጥርም። ነገር ግን ስር ነቀል የሆነ ለውጥ ከፈለክ፣ በህይወት የሚታይ የሚጨበጥ ለውጥ ከፈለክ ለአይምሮህ የተግባር ሰው መሆንህን ከዛሬ ጀምሮ በትንሹም ቢሆን አሳየው። ኢንተግሪቲ ይኑርህ፣ ለቃል ታመን። የተናገርከውን ቃል የገባኸውን በሙሉ ሁሌም የምትፈጽም ከሆነ ድካሙ ምንም ቢሆን እሳትም ቢዘንብ እሄዳለሁ ያልኩትን አደርጋለሁ ብለህ የተግባር ሰው ከሆንክ ግን ንዑስ ሕሊና ለቃልህ አክብሮት መስጠት ይጀምራል። የምትናገረውን ነገር እንደምትፈጽም ያያል። ከዚያ ወሳኙ ሰዓት ሲመጣ ፍቃዴ ይፈጸም